በህይወታችሁ ትልቅ ለውጥ ለማምጣት አስባችሁ ግን የት ጋር እንደምትጀምሩ ግራ ገብቷችኋል? ብዙዎቻችን ስኬት በአንድ ትልቅ እርምጃ የሚመጣ ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ህይወት የቀየረውን የጄምስ ክሊር አቶሚክ ሃቢት መጽሐፍ እንመረምራለን። ይህ ቪዲዮ ስንፍናን አሸንፋችሁ በየቀኑ 1% የተሻላችሁ የምትሆኑበትን መንገድ ያሳያችኋል። የአቶሚክ ልማዶች ኃይል። አቶሚክ ልማድ ማለት ምን ማለት ነው? አቶሚክ ማለት በጣም ትንሽ ወይንም ጥቃቅን ማለት ነው። ልክ እንደ አተም። ጄምስ ክሊር የሚነግረን ትልቅ ውጤት ለማምጣት የግድ ትልቅ ስራ መስራት የለብንም ይለናል። በየቀኑ የምናደርገው የ1% መሻሻል በአመቱ መጨረሻ የ37 እጥፍ የተሻለ እንድንሆን ያደርገናል። ችግሩ ውጤቱ ወዲያውኑ ስለማይታይ ተስፋ እንቆርጣለን። ይህ ስፕላቶ ኦፍ ላተንት ፖቴንሻል ይለዋል። ውጤቱ እስኪመጣ በትዕግስት ጥቃቅን ስራዎችን መቀጠል አለብን የሚል ነው። 4 የልማድ ህጎች። አንድን አዲስ ልማድ ለማዳበር ወይንም መጥፎ ልማድን ለማቆም መጽሐፉ 4 ህጎችን ይሰጠናል። ህግ 1 ግልጽ አድርገው። ብዙውን ጊዜ አዲስ ልማድ የምናጣው የመነሳሳት እጥረት ስላለብን ሳይሆን የትና መቼ መጀመር እንዳለብን ግልጽ የሆነ እቅድ ስለሌለን ነው። ብልህ መሆን እፈልጋለሁ ወይንም መስራት እፈልጋለሁ የሚሉ ሀሳቦች ግልጽ አይደሉም። አእምሮ በትክክል ምን ማድረግ እንዳለበት ካላወቀ ስራውን ያዘገየዋል። ይህን ህግ በተግባር ለመጠቀም የሚከተሉት ዘዴዎች እንመልከት። የትግበራ እቅድ። ይህ ማለት በምትሰሩት ስራ ላይ ሰዓትና ቦታ መጨመር ማለት ነው። ለምሳሌ ጥናት ማጥናት እፈልጋለሁ ከማለት ይልቅ እኔ በየቀኑ ከቀኑ 10 ሰዓት ላይ በመኝታ ክፍሌ ጠረጴዛ ላይ ለ30 ደቂቃ ሂሳብ አጠናለሁ በል። ጠዋት ለ12 ሰዓት ላይ ሳሎን ውስጥ ለ15 ደቂቃ ፑሽአፕ ሰራለሁ በል። አካባቢውን ማመቻቸት። አእምሮ በቀላሉ እንዲረዳው ነገሮችን በአይንህ በምታይበት ቦታ አስቀምጥ። ልማዱን እንዲያስታውስህ ምልክቶችን ፍጠር። ለምሳሌ በየቀኑ ውሃ መጠጣት ከረሳህ ጠዋት እንደተነሳህ አንድ ትልቅ የውሃ ጆክ ሞልተህ ሁልጊዜ በምታየው ጠረጴዛ ላይ አስቀምጥ። በአይንህ ስታየው መጠጣትህን አትረሳም። ህግ 2 ማራኪ አድርገው። አእምሯችን አንድ ነገር ለማድረግ የሚነሳሳው ያ ነገር ደስታ እንደሚሰጠው ሲያውቅ ነው። ዶፓሚን የተባለው የደስታ ሆርሞን የሚመነጨው ስራውን ሰርተን ስንጨርስ ብቻ ሳይሆን ስራውን ለመስራት ስንጓጓ ጭምር ነው። ስለዚህ አንድ ልማድ ስንጀምር ያንን ልማድ ከአንድ ከምንወደው ነገር ጋር ማቆራኘት አለብን። ይህን ህግ በተግባር ለመጠቀም የሚከተሉትን ዘዴዎች እንጠቀም። የፍላጎት ትስስር። ይህ ዘዴ የምታውቀውን ማድረግ ያለብህን ስራ ከምትወደውና ማድረግ ከምትፈልገው ስራ ጋር ማጣመር ነው። ጥናቴን አጥንቼ ከጨረስኩ በኋላ ለ15 ደቂቃ ፌስቡክ እመለከታለሁ። በዚህ ጊዜ አእምሮ ቲክቶክን ለማየት ወይንም ፌስቡክን ለማየት ሲል ጥናቱን በጉጉት እንዲያጠና ይገፋፈዋል። በቤት ውስጥ ስፖርት እየሰራሁ የምወደውን ሙዚቃ ወይንም ፖድካስት አዳምጣለሁ። የማህበረሰብ ተጽዕኖ። እኛ የሰው ልጆች የምንወዳቸው ሰዎች የሚያደርጉትን ነገር የማድረግ ተፈጥሯዊ ፍላጎት አለን። አንድ ልማድ ማራኪ እንዲሆን ከፈለግ ያ ልማድ እንደ ተራ ነገር በሚታይበት ማህበረሰብ ውስጥ ተቀላቀል። ስኬታማ መሆን ከፈለግ ሁልጊዜ ስለ ስኬትና ስለ ቢዝነስ በሚያወሩ ሰዎች ተከበብ። ያኔ ጠንክሮ መስራት ለአንተ አድካሚ ስራ ሳይሆን ማራኪ፣ ኩራት የሚሰጥ ነገር ይሆናል። ሰዓት የሚያከብሩ ጓደኞች ካሉህ አንተም ሰዓት ማክበርን እንደ ትልቅ ስብዕና ታየዋለህ። ያስተሳሰብ ለውጥ። ልማዱን ከባድ ስራ አድርገህ ከመመልከት ይልቅ የሚሰጥህን ጥቅም አስብ። ጠዋት ተነስተህ መሮጥ አለብኝ ከማለት ይልቅ ጠዋት መሮጥ ቀኑን ሙሉ
ንቁና ጤናማ እንደሆነ ያደርገኛል ብለህ አስብ። ቃላቶቻችን በውስጣችን የሚፈጠረውን ስሜት ለልማዱ ያለንን ጉጉት ይወስነዋል። ሶስተኛ ህግ፣ ቀላል አድርገው። ብዙዎቻችን አዲስ ነገር ስንጀምር ወዲያውኑ ትልቅ ለውጥ ለማምጣት እንጥራለን። ለምሳሌ በቀን 1 ሰዓት ስፖርት እሰራለሁ ወይንም በቀን 20 ገጽ አነባለሁ እንላለን። ይህ ግን ስህተት ነው። መጀመሪያ ልማድ መመስረት እንጂ ፍጹም ማድረግ የለብንም። ልማዱን ቀላል ካልሆነ አእምሯችን መከላከል ይጀምራል። ይህን ህግ በተግባር ለመጠቀም እነዚህን ዘዴዎች መመርመር አለብን። የ2 ደቂቃ ህግ። ማንኛውንም አዲስ ልማድ ለመጀመር ከ2 ደቂቃ በላይ መውሰድ የለበትም። ዓላማው ስራውን መስራት ሳይሆን መጀመር መልመድ ነው። ዛሬ 1 ምዕራፍ አጠናለሁ ከማለት ይልቅ ደብተሬን አውጥቼ እከፍታለሁ። ደብተሩን ከከፈትክ በኋላ ስራው መቀጠል ቀላል ይሆናል። ለ30 ደቂቃ ሮጣለሁ ከማለት ይልቅ ስፖርት ጫማ አደርጋለሁ በል። አንዴ ጫማውን ካደረግክ በኋላ ወደ ውጭ መውጣት አይቀሬ ነው። አካባቢን ማመቻቸት። በአንተና በምትፈልገው ልማድ መካከል ያለውን ግጭት ወይንም መሰናክል ቀንስ። ስራውን ለመስራት የሚያስፈልጉ ነገሮችን ሁሉ ቀድመህ አዘጋጅ። ለምሳሌ ጤናማ ምግብ የመመገብ ልማድ እንዲኖር ከፈለግ ፍራፍሬዎችን አጥበህና ቆራርጠህ ሁልጊዜ ዓይንህ ስር በሚገኝ ሳህን ላይ አስቀምጣቸው። ረሃብ ሲልህ በቀላሉ የምታገኘው እነሱን ይሆናል። ጠዋት ተነስተህ ስራ መጀመር እንዲቀልህ ማታ ስትተኛ የኮምፒውተርህን ወይንም የጠረጴዛህን ሁኔታ አጽድተህና የምትሰራውን ፋይል ከፍተህ ደር። ጠዋት ስትመጣ በቀጥታ መስራት ትጀምራለህ። መጥፎ ልማድን ከባድ ማድረግ። ይህ የህጉ ተቃራኒ ነው። መጥፎ ልማድን ለማቆም በልማዱና በአንተ መካከል መሰናክል መፍጠር አለብህ። ስራን ስትሰራ ስልክህን እንዳያዘናጋህ ከፈለግ ስልክህን ሌላ ክፍል ውስጥ አስቀምጠው። እሱን ለማምጣት መነሳትና መሄድ ስለሚኖርብህ አእምሮህ ይሰንፋል። ያኔ ስራህ ላይ ታተኩራለህ። ለምሳሌ ቴሌቪዥን ማየት ለማቆም ከፈለግ ካየህ በኋላ የሪሞት ባትሪውን አውጥተህ ሌላ ቦታ አስቀምጠው። ድጋሜ ለማየት ባትሪውን መፈለግና መክተት ስለሚሰለችህ ማየት ትቀንሳለህ። 4ኛ ህግ፣ አርኪ አድርገው። 4ኛው ህግ ስራውን ከሰራን በኋላ የሚሰማን እርካታ ላይ ያተኮረ ህግ ነው። አንድን ልማድ ደጋግመን የምንሰራው ሲጠናቀቅ ደስ የሚል ስሜት ካለው ብቻ ነው። ይህን ህግ በተግባር ለመጠቀም የሚረዱ ዘዴዎች እነዚህ ናቸው። የወዲያውኑ ሽልማት። የጥሩ ልማዶች ውጤት የሚታየው ከቆየም በኋላ ነው። ለምሳሌ ዛሬ ጠዋት ስፖርት ብትሰራ ነገ ጡንቻ አታወጣም። መጥፎ ልማዶች ግን ወዲያውኑ ደስታን ይሰጡሃል። ስለዚህ ጥሩ ልማድ ስታደርግ ለራስህ የወዲያውኑ ሽልማት ፍጠር። ለምሳሌ አላስፈላጊ ነገር ከመግዛት ተቆጥበህ ገንዘብን ስትቆጥብ ያንን ገንዘብ ለምትወደው ነገር በከፈትከው የባንክ አካውንት ውስጥ አስገባው። የቁጠባህ መጠን ሲጨምር ማየቱ ራሱ እርካታ ይሰጣል። ዛሬ ያቀድኩትን ካጠናሁ በኋላ የምወደውን ፊልም አያለሁ በል። ጥናቱን ስትጨርስ ፊልሙን ማየት እንደ ሽልማት ሆኖ ያገለግላል። የልማድ መከታተያ። የሰራውን ስራ በምልክት መመዝገብ ትልቅ እርካታ ይሰጣል። በቀን መቁጠሪያ ላይ የሰራበትን ቀን በኤክስ ምልክት ማጥቆር ሰንሰለቱን የመጠበቅ ስሜት ይፈጥራል። በየቀኑ ስፖርት በሰራ ቁጥር የቀን መቁጠሪያ ላይ ምልክት አድርግ። ምልክቶቹን የበዙ ሲሆኑ ያንን ሰንሰለት ላለማቋረጥ ስትል ብቻ ስራውን ትቀጥላለህ። ሰንሰለቱን አቋርጥ የሚለውን መመሪያ እዚህ ጋር ነው የሚሰራው። መጥፎ ልማድን የማስደስት ማድረግ። መጥፎ ልማድን ለማቆም ልማዱን ስትፈጽመው ወዲያውኑ ቅጣት ወይንም ኪሳራ እንዲከተለው አድርግ። ለምሳሌ ከ1 ሰዓት በላይ ቲክቶክ ካየሁ ለጓደኛዬ 100 ብር እሰጣለሁ ብለህ ተወራረድ። ገንዘብ ማውጣት ስለሚከብደን ልማዱን እንተዋለን። ማጠቃለያ፣ ስኬት የዕለት ተዕለት ልማድ ውጤት እንጂ
በአንድ ወቅት የምትገኝ ለውጥ አይደለችም። ዛሬ ጀምር። በጣም ትንሽ እርምጃ ብትሆንም አትናቃት። ዛሬ የምትዘራው ጥቃቅን ዘር ነገ ትልቅ ዛፍ ሆኖ ህይወትህን ይቀይረዋል። ይህ ቪዲዮ ከጠቀማችሁ ለጓደኞቻችሁ አጋሩ። በሚቀጥለው ቪዲዮ እስክንገናኝ በየቀኑ 1% መሻሻላችሁን ቀጥሉ። ቪዲዮውን እስከ መጨረሻው ስላያችሁ እናመሰግናለን። ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ።